አመለካከትህን የሚወስኑ ምክንያቶች። አንድ ጥያቄ ልጠይቅህ። አመለካከቶችን ይዘን የተወለድነው ወይስ እያደግን ስንመጣ ያዳበርናቸው ናቸው? አመለካከቶቻችንን የፈጠሩት ምክንያቶች ምንድን ናቸው? በአካባቢህ የተነሳ ስለ ህይወት ያለህ እይታ አሉታዊ ቢሆን አመለካከትን መቀየር ትችላለህን? አብዛኞቹ አመለካከቶቻችን የተቀረጹት በለጋ ዕድሜያችን ወቅት ነው። ከሆነ አይነት የባህሪ አዝማሚያዎች ጋር የተወለድን ብንሆንም በአብዛኛው ለእኛ አመለካከት መቀረጽ ወሳኝ የሆኑት 3 ምክንያቶች አሉ። አንደኛ አካባቢ፣ ሁለተኛ ልምድ፣ ሶስተኛ ትምህርት። እነዚህን ምክንያቶች በተናጠል እንመልከታቸው። አካባቢ አካባቢ ሲባል የሚከተሉትን ያካትታል። ቤት፣ አዎንታዊ ወይም አሉታዊ ተጽዕኖዎች። ትምህርት ቤት፣ የአቻ ዕድሜ ግፊት። ስራ፣ የሚያበረታታ ወይም ፀጉር ሰንጣቂ ተቆጣጣሪ። ሚዲያ፣ ቴሌቪዥን፣ ጋዜጦች፣ መጽሔቶች፣ ሬዲዮ፣ ፊልሞች። የባህል ስረ መሰረት፣ ወግ ልማድና እምነት፣ ማህበራዊ ዘዬ፣ ፖለቲካዊ ዘዬ። እነዚህ ሁሉ አካባቢያዊ ሁኔታዎች ባህል ይፈጥራሉ። እያንዳንዱ ቦታ ቤትም ሆነ ድርጅት ወይም ሀገር ባህል አለው። ለምሳሌ በተመሳሳይ መልኩ ስራ አስኪያጆቹ፣ የሽያጭ ሰራተኞቹ ትሁት፣ ተባባሪ፣ ተግባቢና ሳቂታ የሆኑበት ሱፐርማርኬት አጋጥሞ ይሆናል። ሌላ ሱፐርማርኬት ደግሞ ጋጠወጥና ትህትና የጎደላቸው ሰራተኞች ያጋጥሙሃል። ወላጆችና ልጆች እርስ በርሳቸው ትሁትና አንተ ትብስ አንቺ ትብሽ የሚባባሉበት ቤት ታገኛለህ። ሌላ ቤት ስትሄድ ደግሞ ቤተሰቡ በሙሉ እርስ በርስ አይንና ናጫ የሆነበት ቤት ያጋጥመሃል። መንግስትና የፖለቲካ ሁኔታው ታማኝ በሆኑባቸው ሀገሮች ውስጥ በጥቅሉ ሲታይ ህዝቡ ታማኝ፣ ህግ አክባሪና ተባባሪ ሲሆን ትመለከታለህ። ተገላቢጦሹም እንዲሁ። በሙስና በተዘፈቀ አካባቢ ውስጥ ለታማኝ ሰው ፈተና ነው የሚሆንበት። ታማኝነት በነገሰበት አካባቢ ደግሞ ለሙስና ሰው አስቸጋሪ ነው የሚሆንበት። አካባቢው አዎንታዊ በሆነበት እስከዚህም ነው የተባለለት ሰው እንኳ የስራው ውጤት ያምራል። አካባቢው አሉታዊ በሆነበት የጥሩ ሰራተኛም ውጤት ያሽቆለቁላል። በማንኛውም ቦታ ባህል የሚወራረሰው ሁሌም ቢሆን ከላይ ወደ ታች ነው። ከታች ወደ ላይ ፈጽሞ አይወራረስም። ለራሳችን እንዲሁም በዙሪያችን ላሉት ምን አይነት አካባቢ እየፈጠርን እንደሆነ መለስ ብለን ልናስተውል ይገባል። አሉታዊ አካባቢ ውስጥ አዎንታዊ ባህሪን መጠበቅ አስቸጋሪ ነው። ህገ ወጥነት ህግ በሆነበት ማህበረሰብ ውስጥ ታማኝ ዜጎች አታላይ፣ ቀማኛና አምታች ይሆናሉ። ያለህበት አካባቢ እንዴት ተጽዕኖ እንደሚያደርግ እንዲሁም አንተ የፈጠርከው አካባቢ ሌሎች ላይ እንዴት ተጽዕኖ እንዳመጣ ጥቂት ጊዜ ወስደህ ገምግም። ልምድ። እኛ ከተለያዩ ሰዎች ጋር በምናደርገው መስተጋብር መሰረት የኛ ባህሪ ይለወጣል። ከአንድ ሰው ጋር ያለን መስተጋብር አዎንታዊ ከሆነ ስለ እርሱ ያለን አመለካከት አዎንታዊ መሆኑ ሙን ነው። በተቃራኒው ደግሞ አሉታዊ መስተጋብር ጠርጣራ እንድንሆን ሊያደርገን ይችላል። በህይወታችን ውስጥ ማጣቀሻ ነጥብ የሚሆነው ልምዶቻችንና ክስተቶች ናቸው። ከዚህ ተነስተን ለወደፊት የሚያገለግለንን መርሆ ድምዳሜ ላይ እንደርሳለን። ትምህርት ሲባል መደበኛና ኢመደበኛ የሆነ ሁለቱንም ያካትታል። የትየለሌ መረጃ አለን። የእውቀትና የጥበብ ግን ረሃብተኞች ነን። ብናውቅበት እውቀት ማለት ጥበብ ማለት ነው። ይህ ደግሞ ዞሮ ስኬት ማለት ነው። የአስተማሪ ሚና ወሳኝ ነው። መምህር የወዲያኛው ህይወት ላይ ተጽዕኖ ይፈጥራል። የሚያስከትለው ነገር ከእስከ ተብሎ የሚለካ አይደለም። ትምህርት እኛን ማስተማር ያለበት መተዳደሪያ እንዴት እንደምናገኝ ብቻ ሳይሆን እንዴት መኖር እንዳለብንም ጭምር ነው። አዎንታዊ አመለካከት ያላቸውን ሰዎች እንዴት ታውቃለህ? የታወቀ ጤና አለመኖር መልካም ጤንነት ማለት እንዳይደለ ሁሉ አሉታዊነት የለም ማለት አንድ ሰው አዎንታዊ ሊያስብለው አይችልም። አዎንታዊ አመለካከት ያላቸው ሰዎች በቀላሉ የሚታወቁ የተወሰኑ የልዕለ ሰብዕና መገለጫዎች አሏቸው። ግድ የሚሏቸው በራሳቸው የሚተማመኑ፣ ትዕግስተኛና ትሁት ናቸው። ለራሳቸው እንዲሁም ለሌሎች የሚሰጡት ዋጋ ከፍተኛ ነው። አዎንታዊ ውጤቶችን ይጠብቃሉ። አዎንታዊ አመለካከት ያለው ሰው የሁሉም ወቅት ፍራፍሬን ይመስላል፣ ሁሌም የሚጎመራ። የአዎንታዊ አመለካከት ጥቅሞች። የአዎንታዊ አመለካከት መኖር በርካታ በረከቶች አሉት። በረከቶቹ በቀላሉ የሚስተዋሉ ናቸው። ሆኖም ግን በቀላሉ የሚስተዋል ነገር በቀላሉ የሚታጣም ነው። አዎንታዊ አመለካከት ላንተ ያለው በረከት ማራኪ ስብዕናን ይፈጥራል፣ አቅም ያጎለብታል፣ የህይወት ደስታን ይጨምራል፣ በዙሪያ ያሉትን ሌሎች ሰዎች ያነሳሳል፣ ለማህበረሰቡ አስተዋጽኦ የምታበረክት እንዲሁም ለሀገርህ ሀብት እንድትሆን ይረዳሃል። ለድርጅቶች ያለው ጠቀሜታ ምርታማነትን ይጨምራል፣
የቡድን ስራን ያበረታታል፣ ችግሮችን ይፈታል፣ ጥራትን ያሻቅባል፣ የአብሮነት ምህዳርን ይፈጥራል፣ ታማኝነትን ያሰርጻል፣ ትርፍን ያሻቅባል፣ በቀጣሪዎች፣ በተቀጣሪዎች፣ በደንበኞች መካከል የተሻለ ግንኙነትን ያበረታታል፣ ውጥረትንም ይቀንሳል። የአሉታዊ አመለካከት መዘዞች። ህይወት ተግዳሮት የሞላባት ናት። እናም እኛ አሉታዊ አመለካከት በመያዝ ለራሳችን ትልቁ ተግዳሮት እንሆናለን። አሉታዊ አመለካከት ያላቸው ሰዎች ጓደኝነት፣ ስራ፣ ትዳርና ግንኙነት ለማዝለቅ እጅጉን ይቸገራሉ። አሉታዊ አመለካከት ወደ መራራነት፣ ተቃዋሚነት፣ ዓላማ ቢስነት፣ የጤና መታወክ፣ ለራሳቸው እንዲሁም ለሌሎች ከፍተኛ ደረጃ የደረሰ ጭንቀት ይዳረጋሉ። አሉታዊ አመለካከት ቤት ውስጥ እንዲሁም ስራ አካባቢ የማያስደስት ሁኔታን ይፈጥራል። የማህበረሰቡ ጦስም ይሆናል። የእነርሱን አሉታዊ አመለካከት በዙሪያቸው ላሉ ለሌሎች እንዲሁም ለወደፊት ትውልድ ያጋባሉ። የራሳችንን አሉታዊ አመለካከት አሳምረን ካወቅነው ታዲያ ለምንድን ነው የማንለወጠው? በአጠቃላይ ሲታይ የሰው ልጅ ለለውጥ የእምቢተኝነት ባህሪ ያለው፣ ለውጥ አይመቸውም። ለውጡ የሚያመጣው ነገር አዎንታዊም ይሁን አሉታዊ፣ ለውጥ በአብዛኛው ጭንቀት ሊሆን ይችላል። አንዳንድ ጊዜ ከራሳችን አሉታዊነት ጋር በጣም ከመመቻቸታችን የተነሳ ለውጡ ለበጎ ቢሆንም እንኳን ልንቀበለው አንፈልግም፣ በአሉታዊነት እንከርማለን። ቻርልስ ዲከንስ ለብዙ ዓመታት ወህኒ ቤት ስለተከረቸመበት አንድ እስረኛ ጽፏል። ፍርዱን ከጨረሰ በኋላ ነፃነቱን አገኘ። ከተከረቸመበት ክፍሉ አውጥተው የቀን ብርሃን ወዳለበት ብሩሃማ የገሃድ ዓለም አወጡት። ይህ ሰው ዙሪያ ገባውን ተመለከተና ከጥቂት ቆይታ በኋላ አዲስ ያገኘው ነፃነቱ በጣም ስላልተመቸው ለብቻው ወደሚሸሸግበት ክፍሉ መልሰው እንዲወስዱት ጠየቀ። ለእርሱ ለውጡ ያመጣለን ነፃነትና ገሃድ ዓለም ከመቀበል ይልቅ የበለጠ የሚሻለው የለመደው የማያሰጋውና በደንብ የተመቸው መቀመቁ፣ ካቴናውና ጨለማው ነው። በርካታ የዘመኑ እስረኞችም የሚያደርጉት እንዲሁ ነው። ያልተለመደውን ዓለም የመጋፈጥ ጭንቀት እጅግ ያይልና ተመልሰው የሚታሰሩበት እስር ቤት ምንም እንኳ ነፃነታቸው የተገደበ ቢሆንም የሚወስኗቸው ውሳኔዎች ጥቂት ስለሚሆኑላቸው ተመልሰው እንዲታሰሩ ሆን ብለው ሌላ ወንጀል ይፈጽማሉ። አመለካከትህ አሉታዊ ከሆነ ህይወትህ የተገደበ ነው። የስራ ስኬትህ ውስን ይሆናል። የምታፈራቸው ጓደኞች ጥቂት ይሆናሉ። በህይወት ያለህ ደስታ ያነሰ ነው። በሚቀጥለው ምዕራፍ አዎንታዊ አመለካከት እንዴት እንደምትገነባ ሀሳቦችን አጋራሃለሁ። በእኔ ይሁንብህና አዎንታዊ አመለካከትን ለመገንባት መስራት ከጊዜያዊ ጭንቀት እፎይ ከማለትና ለለውጥ ከማመንታትም በላይ ነው።